በህይወቱ ስንት ጊዜ ነው የሌሎችን ሰዎች አስተያየት ፈርተህ አቅምህ የሚፈቅደውን ልብህ የፈለገውን ነገር ሳታደርግ የቀረው? ስንት ህልሞች ናቸው ሰው ምን ይለኛል በሚል የከንቱ ፍርሃት ጭጋግ ውስጥ ተሰውረው የቀሩት? ዛሬ እንደ አንድ የሳይኮሎጂ ባለሙያ የምነግርህን እውነት ከተረዳህ ከዛሬ ጀምሮ የሰው አስተያየት በህይወት ላይ የሚጥለው ጥላ ሙሉ በሙሉ ይገፈፋል። የሌሎችን አስተያየት ፈርተህ የራስህን ህይወት ከመኖር የምትቆጠብበት ዘመን እዚህ ጋር ያበቃል። ወደ ወሳኙ የሳይኮሎጂ ሚስጥር ከመግባታችን በፊት ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አካል ሁን። ዝግጁ ከሆንክ እንጀምር። አንደኛ፣ ስፖትላይት ኢፌክት፣ የትኩረት ማዕከል ቅዠት። በሳይኮሎጂ ስፖትላይት ኢፌክት የሚባል እጅግ አስደናቂ ሐሳብ አለ። እኛ ሰዎች ሳናውቀው ሁልጊዜ ራሳችንን በትልቅ የብርሃን ማዕከል ስፖትላይት ውስጥ እንዳለንና የዓለም ሕዝብ ሁሉ የእኛን እያንዳንዱን እንቅስቃሴ፣ የህይወት ፍልስፍናና ስህተት በትኩረት እንደሚከታተል አድርገን እናስባለን። ነገር ግን ሳይንሱ የሚያረጋግጥልን እውነት ሌላ ነው። ሰዎች ስላንተ የሚያስቡበት ጊዜ እጅግ በጣም ያነሰ ነው። እያንዳንዱ ሰው በራሱ ጭንቀት፣ ችግር፣ የህይወት ውጣ ውረድና ዓለም ውስጥ ተጠምዷል። አንተ ስላቋምህ፣ ስላለባበስህ ወይም ስላነጋገርህ ቀኑ ሙሉ ልታስብ ትችላለህ። ነገር ግን ሰዎች ስለ አንተ በማሰብ የሚያቃጥሉት ጊዜ ከጥቂት ሰከንዶች አይበልጥም። ታዲያ ለሌሎች ሰዎች የ5 ሰከንድ ኃላፊ አስተያየት ብለህ እንዴት የራስን ሙሉ ህይወት ትሰዋለህ? ሁለተኛ፣ አስተያየት የሌሎች ሰዎች ነጸባርቅ እንጂ ያንተ ማንነት አይደለም። ሁለተኛና ዋነኛው ሳይኮሎጂካል ሚስጥር ይህ ነው። አንድ ሰው ስላንተ የሚሰጠው አስተያየት ያንተ ትክክለኛ ማንነት ሳይሆን የራሱ የውስጥ ማንነት ነጸባርቅ ነው። ሰዎች ሌሎችን የሚመዝኑትና የሚፈርዱት ከራሳቸው ፍርሃት፣ የአቅም ገደብ፣ ያልተፈወሱ የአካልና የስነ ልቦና ቁስሎች ተነስተው እንዲሁም በራሳቸው ህይወት ልምድ መነጽር አይተውና ተመርኩዘው ነው። አንድ ሰው ማድረግ አትችልም፣ ይህ ነገር ይቅርብህ፣ ከባድ ነው ካለህ፣ ዓላማህን ካጣጣለብህ እየነገረ ያለው ስለ አንተ አቅም ሳይሆን ስለ ራሱ ፍርሃትና የአቅም ውስንነት ብሎም የራሱንም የመኖር ድፍረት እንደሌለው ነው። ስለዚህ የሰዎችን አስተያየት ስትሰማ በቀጥታ እንደወረደ አትቀበል። ይልቁንም መዝነህ ገንቢ ከሆነና ከአንተ ዓላማ ጋር የሚጣጣም የሆነውን ወስደህ የቀረውን ግን ይህ የእነሱ የውስጥ ዓለም ነጸባርቅ ነው ብለህ ማለፉን ልመድ። የሰዎችን አስተያየት በቀጥታ የራስህ እውነት አድርገህ መቀበልን ስታቆም የዛኔ በራስ መተማመንህ እየጨመረ የሰዎች አስተያየትና ትችት የማያስቆመው ጠንካራ ሰው እየሆንክ ትመጣለህ። ሶስተኛ፣ ማረጋገጫ ከውጭ መፈለግን ማቆም፣ ኤክስተርናል ቫሊዴሽን ትራፕ። ሶስተኛውና ዋነኛው የሰዎችን አስተያየት የምንፈራበት ትልቁ ምክንያት ከውጪ ማረጋገጫና ሙገሳን ኤክስተርናል ቫሊዴሽን የመፈለግ ወጥመድ ውስጥ ስለወደቅን ነው። ሰዎች ካላደነቁኝ፣ ሐሳቤን ካልተቀበሉት እኔ ዋጋ የለኝም፣ አልረባም የሚል የተሳሳተ የአእምሮ ፕሮግራም አለብን። ነገር ግን የሰው ልጅ አስተያየት እንደ አየር ንብረት ተቀያያሪ ነው። ዛሬ ላይ የሚያደንቅ ሰው ነገ እንኳን ሊያደንቅህ ለማየትና ለመስማት እንኳን የምታስጠላው ሰው ልትሆን ትችላለህ። ህይወትን በሰዎች አየር ንብረት ላይ ካነጽክ ሁልጊዜ በማዕበሉ ወጀብ ውስጥ ስትዋዥቅ ነው የምትኖረው። የውስጥ ሰላም የሚገኘው የራስህ ዋና ዳኛ ራስህ ስትሆን ብቻ ነው። የራስህን እሴቶች፣ ህልሞችና አቋም ስታውቅ የሰዎች አስተያየት አንተ ጋር ከአስተያየትነት ያለፈ ቦታ አይኖረው። ወዳጄ፣ ህይወት አጭር ናት። የሌሎችን ሰዎች ህይወትና ፍላጎት ለመኖር አትርገም። ዛሬ አንድ ውሳኔ ወስን። ከእንግዲህ በሰዎች ፍርሃት ታስረህ ሰዎችን ለማስደሰት መጋጋጥና በእነሱ ኮምፓስ እየተመራ ዘመንህን አትጨርስ። አዲስ ነገር ለመጀመር፣ ለመናገር፣ ለመሞከር፣ ህልምህን ለመከተል የሰዎችን ፍቃድና ማረጋገጫ አትጠብቅ። ትችት ቢያጋጥምህም እንኳን እንደ መወጣጫ ድንጋይ እንጂ እንደ መሰናክል አትቁጠረው። የሰዎች መጥፎ አስተያየትና ወቀሳዎች እንደ ንፋስ አልፈው እንዲሄዱ ፍቀድላቸው። አንተ ግን ያመንክበትንና የህልምህን መንገድ ተከተል። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ ማድረጉን አትርሳ። እንዲሁም ከእንግዲህ የሰው አስተያየት አያስቆመኝም ብለህ በኮሜንት መስጫ ላይ ጻፍልኝ። ለምትወዳቸውና የሰው አስተያየት ላሰራቸው ወዳጆቼ ሼር አድርግላቸው። በቀጣይ ቪዲዮ በሌላ ድንቅ ርዕስ እስክንገናኝ መልካም ጊዜ።